ቤተሰቦች ተመልካቾች እንዴት ናችሁ? ሰላም ናችሁ ሆይ? ምሳዬ ነኝ። ዛሬም በሌላ ስራ መጥቻለሁ። ጥምቀት እንዴት አለፈ? ጥሩ ጥምቀት እንዳሳለፋችሁ ተስፋ አደርጋለሁ። እኛም ጋር ጥሩ ጥምቀት ነው ያሳለፍነው። ቤታችንም ቢሆን ያው በዓሉን አስበን ውለናል። ዛሬ ደግሞ ይሄን ፈነል ኬክ አዘጋጅቼ ላሳያችሁ መጥቻለሁ። ቆንጆ ለልጆቻችን አልፎ አልፎ እንዲሁ ሳይበዛ በቤት ውስጥ አዘጋጅተን እንዴት እንደምንሰጣቸው ላሳያችሁ ነው። እዚህ የሚያስፈልጉኝ ነገሮች አቅርቤያለሁ። ያቀረብኩት ጎድጓዳ ሳህን አለኝ። 2 እንቁላል አቅርቤያለሁ። 2 ኩባያ ወተት፣ ጨው 1/4ኛ፣ 3 የሾርባ ማንኪያ ስኳር፣ 2 ኩባያ ዱቄት፣ አንድ ሻይ ማንኪያ ቤኪንግ ፓውደር እጠቀማለሁ። እነዚህን ተጠቅሜ እንዴት እንደማዘጋጀው አሳያችኋለሁ። እዚህ ላይ መጀመሪያ እንቁላሉን ወደ ቀይ ያደርጋለሁ። ለ2 ኩባያ ዱቄት ነው እንዳልኳችሁ። 2 እንቁላል፣ 2 ኩባያ ወተት ነው የተጠቀምኩት። ሌሎቹንም ስኳሩም 3 የሾርባ ማንኪያ ስኳር፣ 1/4ኛ ማንኪያ ጨው፣ አንድ ሻይ ማንኪያ ቤኪንግ ፓውደር ነው ይሄ። እነዚህን አንድ ላይ እንደዚህ እንመታቸውና ከቀላቀልነው በኋላ በደንብ ቅልቅል ካደረግነው በኋላ ወተታችንን እናደርጋለን። ወተቱንም አድርገን ካቀላቀልነው በኋላ ዱቄታችን አድርገን እያንዳንዱን በሂደት ያው ቀላል ነው። በቤታችን ውስጥ በቤት የተዘጋጀን የመሰለ ነገር የለም። ሁሌም እንደምላችሁ ውጭ ከሚገዛው ይልቅ ቤት ውስጥ የምናዘጋጀው የተሻለ ነው። እንዲሁ ሳይበዛ አልፎ አልፎ ጥሩ ነው ለልጆች፣ ለእኛም ለሁላችንም ቆንጆ ነው። ከአሁን በፊት ሰርቻለሁ። የጨመርሻቸው ነገሮች በደንብ አልታዩንም የሚል አስተያየት ስላገኘሁ ነው ትናንት ዛሬም ለመስራት ያሰብኩት ማለት ነው። ይሄ 2 ኩባያ ዱቄት ነው። ይሄን በደንብ እንደዚህ ልክ እንቀላቅለዋለን በዚህ መልኩ። ይሄው እንደምታዩት ነው። ከዚህ በኋላ በዚህ ጎድጎድ ባለ ድስት፣ መጥበሻ፣ በማንኛውም ጎድጎድ ባለ ነገር ዘይት አድርገን ስለሆነ የምናደርገው ይሄ በፈነል መጋገሪያዬ ነው። እናንተ በማንኛውም ነገር መጠቀም ትችላላችሁ። እኔ ይሄ ቤቴ ስላለ በዚህ ነው የምጠቀመው። በማንኛውም ማስፊያ እንጀራ በሊጥ በምናሰፋበት በሚመቸን ነገር ማድረግ እንችላለን። ዘይት ነው ወደ መጋገሪያ ላይ ይሄ መጥበሻ ጎድጎድ ያለው እዚህ ላይ አድርጌ ዘይት እስከሚግልኝ አቆየዋለሁ። አሁን በደንብ ግሏል። ከዚህ በኋላ እንደዚህ እያደረኩ ፈነል ኬኬን ጋግራለሁ ማለት ነው። እንደዚህ ማጥለፍለፍ ነው እርስ በርሱ። ቆንጆ ነው፣ በጣም ይጥማል። ያው አልፎ አልፎ ጥሩ ነው ሳይዘወተር። ብዙ ጊዜ እንደዚህ በዘይት የሚጠበሱ ነገሮች ብዙ ማዘውተሩ አይመከርምና አልፎ አልፎ ልጆቹ ውጭ ላይ ግዙልን ካሉን ቤት እንደዚህ አዘጋጅተን መስጠት እንችላለን። በተለይ አሁን እንደ ልባችን ውጭ ላይ ምግቦችን ገዝተን ለልጆች መስጠት ለራሳችንን በሚያስፈራ ሰዓት የቤትን ነገር ጥሩ ነው፣ ደስ ይላቸዋል ልጆቹ። ይሄው እንደዚህ ሲበስልልን፣ ይሄ የመጀመሪያው ስለሆነ ዘይቱ በደንብ እየጋለ ሲሄድ ከለሩም እያማረ ይሄዳል። ማስቀመጫ ላይ ፔፐር ታውል አድርጌበታለሁ ዘይቱን እንዲመጥልኝ ስለፈለኩ ነው። ያው ፔፐር ታውል ንጹህ ስለሆነ ፔፐር ታውል ላይ አድርገን ዘይቱን ምጥጥ ያደርገዋል። ጥሩ ነው እንደዚህ በዘይት የምንጠብሳቸውን ነገሮች ፔፐር ታውል ላይ ስናደርገው ዘይቱን የመምጠጥ ባህሪ ያለው ፔፐር ታውሉ። በዚህ መልኩ እንደዚህ እያደረግን የምንፈልገውን ያክል መጠን እንደ ተመጋቢው እንደ ቤተሰባችን መጠን፣ እኔ ለምሳሌ 2 ኩባያ ዱቄት ነው ብያችኋለሁ ያደረኩት። እናንተ ደግሞ ያው በዚሁ መሰረት የምትፈልጉትን ይኸው ያምራል በጣም የምትፈልጉትን ያክል እየጨመራችሁ እየቀነሳችሁ መጠቀም ነው። አሁን ብዙ መጋገር ካልፈልጋችሁ 1 ኩባያ ከፈልጋችሁ 1 እንቁላል፣ 1 ኩባያ ወተት፣ ጨውና ስኳሩንም በዛው ልክ ማመጣጠን ነው።
እንደዚህ እያደረገ እያፈጠነ ነው የሚሄደው። አንዴ ከሰማ በኋላ ብዙ አይቆይም። ይሄው እንደምታዩ ነው። እንደዚህ ሊቆራረጥ ይችላልኝ። ያው ሊያጋጥም የሚችለውን ነገርም እንደዚህ ችግር የለውም። እንደዚህ ቢቆራረጥም ችግር የለውም። ያው በዚህ መልኩ የምንፈልገውን ያክል መጠን ማዘጋጀት እንችላለን። በጎድጓዳ ድስትም ማድረግ እንችላለን። ግዴታ ልክ እንደዚህ ይሄኛው ግዴታ የዚህ መጋገሪያ አይደለም። እኔ ጎድጎድ ያለ ስላለኝ ዘይቱ ወደ ውጭ እንዳይወጣ ስል ነው ይሄን ያደረኩት። እናንተ ግን ያላችሁ ባለው ነገር በብረት ድስት፣ በመጥበሻ፣ በማንኛውም ነገር መጠቀም ይቻላል። ያው ይሄ መጨረሻ ነው። በዚህ መልኩ እንግዲህ እንደዚህ አዘጋጅቼዋለሁ። ይሄው ስታዩስ ለአይንም ያምራል። አበሳሰሉም ቆንጆ ነው፣ ይጥማል። ይሄው እንደምታዩት ነው። ፈነል ኬክ ያምራል በጣም እውነት። ጣዕሙም ቆንጆ ነው። ወደነው ነው የተመገብነው። ልጆችም ይወዱታል። ያው ብዙ ጊዜ አልሰራውም፣ አልፎ አልፎ ነው። ግን አልፎ አልፎም ቢሆን ቆንጆ ነው። ለልጆች አማራጭ ይሆናል። የውጭን ነገር ይሄኛው ስኳር ነው፣ በዱቄት መልክ የተዘጋጀው ስኳር ነው። ካልፈልጋችሁ መተውም ይቻላል። ይሄኛውን የምታደርጉ ከሆነ ደግሞ ብዙ ስኳር መጠቀም የማይፈልግ ሰው እዛኛው ስኳሩን ቀነስ ማድረግ ነው። አሁን የጨመርኩት ሳወካ የጨመርኩት ስኳር መጠኑ አነስ ያለ ነው። ምክንያቱም ይሄኛውንም ስኳር ከግምት ውስጥ በማስገባት ማለት ነው። በዚህ መልኩ እንደዚህ ይሄኛው መነስነሻው ከሌላችሁ እንደዚህ በሻይ ማጥለያ በወንፊትም እንደዚህ ነፋ ነፋ ማድረግ እንችላለን። ያኛውን የቤቴ ስላለ ነው። በዚህ መጠቀም እንችላለን። ስኳሩ ግዴታ አይደለም፣ ግን ለአይን ያምራል። እንደዚሁ ሲያዩት ያምራል። ውጭም ስንገዛ እንደዚህ ስኳር ዱቄቱን ስኳር ነስንሰው ስለሚሰጧቸው ለልጆቹ ልክ የውጭን እንዲመስላቸው እንዲያምራቸው ነው። ጣፋጭነቱም ያን ያክል ብዙ እንደ ኖርማሉ ስኳር አይደለም። ይሄ ነጭ ተፈጨው በዱቄት መልክ ያለው ጣፋጭነቱም ብዙ አይደለም። እስኪ ልቅመሰውና እንግዲህ ያለውን ነገር ነግራቸዋለሁ። ሻይም ቀዘቀዘ እዛው ተቀርቶ ቆንጆ ነው፣ ይጥማል። ሁላችሁም ሞክሩት፣ ትወዱታላችሁ። አልፎ አልፎ እንዲሁ ለልጆቻችሁ ሞክሩት። ለአዋቂም ለልጅም ይሆናል። የዛሬው ስራዬ እንግዲህ ይሄን ይመስላል። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የኢትዮላል ቤተሰብ ሁኑ። ስራዬን ላይክ፣ ኮሜንት፣ ሼር ለምታደርጉልኝ ለምታበረታቱኝ ለተመልካቾች ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ህዝባችን ይጠብቅልን። እኛንም በያለንበት ሁላችንንም ሰላም ይስጠን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ሰላም ሁኑልኝ።